የመጀመሪያ ፍቅረኛ ለፈተና እንጂ ለትዳር አይሆንም ብዬ በሰራሁት ቪዲዮ ላይ ሚስት ያሳጠው አባት የመድኃኒዓለም ብላል። ኧረ አይባልም። የኔና አንዳንዴ እኮ ለሰው የምንረግማቸው እርግማኖች ለእኛ ይመጣሉ። ለእኔ ቢሆንስ ብለሽ አስቢው። እርግማኑ እሱ አጥፍቶ ህዶ ሊሆን ይችላል፣ ግን እንደዚህ አትበይ አይባልም። የኔ እናት እግዚአብሔር አምላክ ፍርዱን እሱ ራሱ ይፍረደው። አንቺ ግን እንደዚህ አትበይ። ጥሩ ነው መመኘት፣ እንደውም ጥሩ ይቅጠም። ያው ፍቅር ምናምን የወዘተ ያፈቀሩ ሰው የሚሉትን አባባል ነው እንጂ ማለት መድኃኒዓለም ቆሞ ሊቃል። ኧረ ተይ የኔ እናት እንደዚህ አይባልም፣ ነውር ነው። ኧረ በዛ ወልድ አምላክ እኔን ራሱ ታሰማኝ። ተው እንደዚህ አትበሉ። ወንድም ሴትም ስትጣሉ በቃ ለተጣላችሁ ሰው ክፉ አትመኙ። መልካም ህይወት በቃ እንደዚህ ብሎ መለያየት እያለ ሰላም ይሁንልሽ ይሳካልሽ ኑሮ ያፈቀርሽውም ሰው ያፍቅርሽ ጨምሮ። በጣም ወደ ሙዚቃ ለተለያዩ ሰዎች ማለት እና ለማንኛውም ክፉ አትመኙ።